ሰላም አለይኩም ወረሕመቱላሂ ወበረካቱ። ሰላም እንዴት ናችሁ? እስጋ ጥያቄ ያለን መልስ። ሁሰን ከክርስትና እና ከእስልምና ማን ነው ቀድሞ የመጣ ይላል። እንግዲህ ክርስትናና እስልምናን ማወዳደር ስህተት ነው። ስህተት ነው ያልኩበት ምክንያት ምንድን ነው? እስልምናን ስናይ ጊዜ ፈጣሪ የደነገገው ሃይማኖት ነው ለነቢያት ሁሉ። ክርስትና ግን ፈጣሪ የደነገገ ሃይማኖት አይደለም። ነቢያትም የደነገጉት አይደለም። ነቢያትም የሰበኩት አይደለም። እስልምና ግን ፈጣሪ የደነገገው ነው። ነቢያት ሁሉ የኖሩበትና የሰበኩት ሃይማኖት ነው። ለዚህ ማስረጃ አምላክ አላህ ሱብሓነሁ ወተዓላ ራሱ ለነቢያት የደነገገው ሃይማኖት እንደሆነ ሲናገር ምን አለ? በሱራ ሹራ ላይ ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት ደነገግኩላችሁ ከዚህ በፊት ለአብርሃም፣ ለኖህ፣ ለሙሴና ለመሲሁ ደንግጌው የነበረውን ሃይማኖት ይላል። ስለዚህ ራሱን የደነገገው ለነቢያት ደንግጎላቸው የነበረው ሃይማኖት ነው። ነቢያቶች የኖሩበትና የሰበኩት ሃይማኖት ነው። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ራሱ ሲናገር ምን አለ? ኢነ ዲነ ዒንደ ላሂ ልእስላም ይላል። ከእኔ ከአምላካችሁ ከአላህ ዘንድ ትክክለኛ ሃይማኖት እስልምና ብቻ ነው ይላል። በሌላ ቦታ ላይ ምን ይላል? ወረዲቱ ለኩም ልእስላመ ዲና ይላል። እስልምናን ሃይማኖትን ብቻ ወደድኩላችሁ እያለ ይናገራል። ራሱ ፈጣሪ የደነገገው ሃይማኖት ነው ለነቢያት። በሱረቱል ሐጅ መጨረሻው አንቀጽ ላይ ምን ይላል? ወጃሂዱ ፊላሂ ሐቀ ጂሃዲህ ወጅተባኩም ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅ ሚለተ አቢኩም ኢብራሂም ወሰማኩሙል ሙስሊሚን ይላል። ራሱ አምላክ አላህ ሱብሓነሁ ወተዓላ የደነገገው ሃይማኖት እንደሆነ ከተናገረ በኋላ ይህ መንገድ እስልምና የአባታችሁ የአብርሃም መንገድ ነው እያለ ይናገራል። ለእነ አብርሃም፣ ለእነ ሙሴ፣ ለእነ መሲሁ ሰጥቷቸው የነበረው ብቸኛ መለኮታዊ ሃይማኖት ነው። ይህ መሆኑ ከታወቀ ነቢያቶች ራሳቸው እስልምናን ላይ እንደነበሩ እስልምናን እንደሰበኩ የሚገልጹ አናቅጾችን በርካታ አሉ። ለምሳሌ በሱራ አሊ ዕምራን ላይ ምን ይላል? ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ወለም የኩ ሚነል ሙሽሪኪን ይላል። አብርሃም አይሁድ አልነበረም፣ ክርስቲያንም አልነበረም፣ በአላህ ላይ አጋሪም አልነበረም። ነገር ግን በእርሱ ትእዛዝ ላይ ቀጥ ያለ ሙስሊም ነበር ይላል። ልክ እንደሁ ያዕቆብ ምን ይላል? ወያዕቁብ ያ በንየ ኢነ ላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን መርጦላችኋል፣ እስልምናን፣ አደራ ሙስሊሞች ሳትሆኑ እንዳትሞቱ አላቸው ይላል። ከያዕቆብ ልጆች መካከል ዮሴፍ ሙስሊም ነበር። ተወፈኒ ሙስሊመን ወአልሒቅኒ ቢሷሊሒን ይላል። አደራ አምላክ አላህ ሙስሊም አድርገህ ግደለኝ፣ ከደጋጎችም ማስጠጋኝ በቀጣዩ ዓለም እያለ ይናገራል። ሐዋርያቶች ሙስሊሞች ነበሩ። ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ ይላል አምላክ አላህ። በማን በኩል? በመሲሁ በኩል። ምን የሚል ትእዛዝ ነው የተላለፈላቸው? አን አሚኑ ቢ ወቢረሱሊ የሚል በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛና ነቢይም እመኑ አላቸው። ከዚያ በኋላ ቃሉ አመና አምነናል ላሉ፣ ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንን መስክርም አሉ ይላል። ሙስሊሞች መሆናቸውን ሐዋርያቶች ሁለት ቦታ በግልጽ ራሳቸው የተናገሩበት አለ እና ይህ ነው እና ስለዚህ ከአምላክ ዘንድ እውቅና የተሰጠው ሃይማኖት ነው። አምላክ ራሱ ለነቢያት የደነገገው ነቢያቶች የሰበኩበትና የኖሩበት ሃይማኖት ነው። ወደ ክርስትና ስንመጣ ግን መጽሐፍ ቅዱስ ላይ ራሱ ላይ እግዚአብሔር ክርስትና የሚባለን ሃይማኖት ደንግጓል ለነቢያቶች የሚል የለም። ቷቸዋለ ክርስትና የሚባለን እምነት ተከተሉ ብሎ በፍጹም አላዘዛቸውም። ነቢያቶችም ክርስትና ላይ ሰዎች እንዲኖሩ አልሰበኩም፣ ወይም ሰዎች ክርስቲያን እንዲሆኑ አልሰበኩም። ስለዚህ ከአምላክም ዘንድ ከነቢያቶችም ዘንድ እውቅና የሌለው ሃይማኖት ነው። ታቸዋል የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ይላል። በዚያም ደቀ መዛሙርት የሚላቸው ኢየሱስ ክርስቶስ ከመረጣቸው ከ12 መካከል እንኳን አይደሉም፣ ጳውሎስና ባርናባስን ነው እንደዛ እያለ ያለው። ተባሉ የሚለው ራሱ ከአምላክ ዘንድ አይደለም፣ ሰዎች ናቸው። ስለዚህ ሰዎች ያወጡት ሃይማኖት ነው። ኢየሱስ ክርስቶስ ካደረገ በኋላ በአንጾኪያ ላይ ሰዎች ክርስቲያን እንደተባሉ ነው የሚገልጸው ሁሉ ማለት ነው። እና ያ ነው ከአምላክ ዘንድ እውቅና የለውም። ነቢያቶች እውቅናን አልሰጡትም። እስልምና ጋር ስንመጣ ግን አምላክ ራሱ እውቅና ሰጥቶት የደነገግኩት ሃይማኖት ነው ለቀደምት ነቢያት እያለ ቃል በቃል ይናገራል። ልክ እንዲሁ ደግሞ ነቢያቶችም ወደዚህ ሃይማኖት ሙስሊሞች ሁኑ እያሉ እንደሰበኩ እናያለን። መጽሐፍ ቅዱስ ላይ እግዚአብሔር የትኛውን ቦታ ላይ ክርስቲያን ሁኑ ብሎ ነቢያትን አላዘዘም። ነቢያቶችም ህዝቦቻቸውን ክርስቲያን ሁኑ አላሏቸውም። ይህን ይመስላል እና ወደዚህ ወደ ቀደምት ነቢያት ወደ ነበሩበት መንገድ እንጠራቸዋለን። ነድዑኩም ኢለል ኢስላም አላህ በቁርአን ላይ ለእናንተም ጥሪ አድርጓል። ወቁል ሊለዚነ ኡቱል ኪታብ ወልኡምይን አአስለምቱም ይላል። ሙሐመድ ሆይ ለእነዚያ ለአይሁድና ለክርስቲያኖች ሰለሙ በላቸው ይላል። ፈኢን አስለሙ ፈቀድ ይህተደው ከሰለሙ በእርግጥም ቀናውን ጎዳና ተመሩ ይላል።
ወኢን ተወለው ፈኢነማ ዐለይከል በላግ፣ እምቢ ካሉ ግን በአንተ ላይ ያለብህ ግዴታ ማድረስ ብቻ ነው ይላቸዋል። ይሄ ነው። ሰላም አለይኩም ላላችሁም ሰላም